ስሞን ትባላለች። 1 ሚሊዮን ብራቸውን አውጥተው ሰው እንደሚላክላቸው አላወቁም ነበር። ፍቅረኛዋ ደብሯት ነበር፣ ግን በአዘጋጆቹ ሆን ብሎ የተደረገ ነገር ስለሆነ ዝም አለች። ስሞን ዳንሰር ናት። እዚያ የመጣቸው የስራ ማስታወቂያ ወጥቶ እሱን ተስማምታ እንደሆነ ነገረቻቸው። ስምምነቱም እዚህ ለ10 ቀን ትቆያለች፣ ከዛ 5 ሚሊዮን ብር ታገኛለች። ጥንዶቹ ይህን ሲሰሙ በጣም ተናደዱ። እነሱ 50 ቀን ቆይተው ነው 5 ሚሊዮን ብር የሚያገኙት። ፌር አይደለም ብለው መበሰጫጨት ጀመሩ። ስሞን ግን እዚህ በነበረው ጊዜ ያሳለፉትን ነገር ስትሰማ ለመሄድ ከመፈለግ ይልቅ እንዲህ አይነት ህይወትን ኤክስፒሪየንስ ማድረግ ፈልጋለሁ ብላ መደሰት ጀመረች። ቤት ውስጥ አንድ አልጋ ብቻ ነው ያለው። 3 ሰዎች እንዴት ነው አንድ አልጋ ላይ የሚተኙት? ወንዱ እኔ መሬት እተኛለሁ ብሎ አለ። ፍቅረኛው ግን መሬቱ ይቀዘቅዛል ከኛ ከተኛ ብላ እሷ ወደ መሃል ጠጋ ብላ እሱ በጥግ በኩል ሶስቱም አንድ ላይ ለመተኛት ተስማሙ። በሚቀጥለው ቀን ሴቷ ከእንቅልፏ ስትነሳ ስሞን አጠገቧ የለችም። እናም ስሞን የሄደች መስሏት ደስ ብሏት ነበር። ግን ወደ መጸዳጃ ቤት ስትሄድ ስሞን ሻወር እየወሰደች እንደሆነ አየች። ፍቅረኛዋ ከስሞን ጋር ቺት እንዳያደርግባት እሷ ስሞንን መቅረብ ጀመረች። አብራት መደነስም ጀመረች። ሁለቱ ሴቶች መለያየት አልቻሉም። ሁሌ አብረው ናቸው። ከዳንሰኛዋ ጋር ስትሆን ፍቅረኛዋን ረሳችው። በዚህ መሃል እሱ ውስጡ መረባበሽ ጀመረ። በቁሙ መቃዠቱላ ጀመረ። የሚያስፈሩ ነገሮችን ማየት ጀመረ። ወንዱም በጣም ደንግጦ መጨለል ጀመረ። ይህን ስታይ ፍቅረኛዋን ለማረጋጋት ወደ እሱ መጣች። ተሳክቶላትም ልታረጋጋው ቻለች። ከጥቂት ቀናቶች በኋላ ስሞንን ስትፈልጋት አጣቻት። ይሄም እረፍት እንዲሰማት አደረጋት። ግድግዳው ላይ የተጻፈ የሆነ ነገር ነበር። ለወንዱ የተጻፈ ጽሑፍ ነበር። ፍቅረኛው ላይ ቺት እንዳደረገ የሚናገር ጽሑፍ ነበር። በጣም ተናደደች። እሷ በምትተኛበት ጊዜ ፍቅረኛዋና ስሞን ያልሆነ ነገር እንደሚያደርጉ እርግጠኛ ሆና ነበር። በንዴት ፍቅረኛዋን ትመታው ጀመር። እሱም ወድቆ ጭንቅላቱ ሲደማ ደንግጣ ተረጋግታ ወደ ማሰብ ተመለሰች። ጭንቅላቱን እንደያዘ እንዴት አታምኝም እያለ ይቆጣት ጀመር። እናም ቻሌንጁን አቆማለሁ ብሎ ግግም አለ። እሷም ይቅርታ ትጠይቀው ጀመር። ይቅርታ እየጠየቀችው ያለችው ግን ለገንዘቡ ብላ እንጂ እሱን ስለመታችው ተሰምቷት አልነበር። እሱም ይሄንን ሲያቅ ቻሌንጁን ለማቋረጥ ወሰነ። ፍቅረኛውም ልታሳምነው ብትሞክርም እሱ ግን ስለኔ ግድ አይሰጥሽም ገንዘብ ብቻ ነው የምታስቢው ብሎ ቻሌንጁን አቋርጣለሁ ብሎ ግግም አለ። ቻሌንጁን ለመጨረስ ትንሽ ቀን ነበር የቀራቸው። ሴቷ ግን ተስፋ ልቆርጥ አልፈለገችም። እናም ቻሌንጁን እንዳያቋርጥ ልታስፈራራው ሞከረች። ሽጉጥ አውጥታ ደቀነችበት። እሱም ሊያረጋጋት ሞከረ። ስለ ገንዘብ ብቻ እያሰበች እንደሆነ እንደዚህ እየሆነች ያለችው ነገራት። ከገንዘብ በላይ ብዙ አስፈላጊ የሆኑ ነገሮች አሉ አለ። ከዛም ዞሮ ሳያያት ቀጥ ብሎ ወጣ። እሷም ጨክና ልትተኩስበት አልቻለችም። ቻሌንጁን ለመጨረስ 16 ቀን ነበር የቀራት እና ይሄን 16 ቀን ብቻዋን ማሳለፍ አለባት። ካለ ፍቅረኛዋ ግን ህይወት ከበዳት። እያንዳንዱ የምታሳልፈው ቀን ስቃይ ብቻ ሆነባት። እየከበዳትም ቢሆን 14ቱን ቀን አሳለፈች። 5 ሚሊዮኗን ለማግኘት 2 ቀን ብቻ ቀራት። ከዛ ግን ግድግዳ ላይ ፍቅረኛዋ የጻፈውን አንድ ጽሑፍ አየች። ከዛም መጀመሪያ ሲተዋወቁ የነበራቸውን ፍቅር ማስታወስ ጀመረች። ከዛም ያለምንም ማንገራገር ወደ በሩ ተጠግታ ቻሌንጁን ሳትጨርስ አቋረጠች። ፊልማችንም እዚህ ጋር ያበቃል።